እዚህ ሰዎች ይሄ ልጅ ምን አግኝቶ ነው ጠብር ግፍ አድርጎ የተወን ይሏል። አንተ ግን ያገኘኸው ፈጣሪህንና እውነተኛው ማንነትህን ነው። በመጀመሪያ ፈጣሪህን ስታገኘው ከእውነተኛው ማንነትህ ጋር ያገናኛል፣ ያስታርቃል። እውነተኛው ማንነትህ ደግሞ ፈጣሪ ወደዚህ ምድር ሲልክህ ለሰጠህ ተልኮ የቀናና የተዘጋጀ ያንን ለማሳካት የበረታ ነውና ድሮ እንደምታደርገው በመጠጥ ቤቱ በሐሜት ቦታው መገኘት አይፈልግም። እናም ሁል ጊዜም ለዛ በፈጣሪ ለተሰጠው ዓላማ የተጋና የበረታ ይሆናል። በዚህ ምክንያትም ከብዙ ሰዎች ትርቃለህ፣ ትሸሻለህ። ምክንያቱም ያ ህይወት ላንተ የማይገባህ ስለሆነ ነው። እናም ሰዎች ይሄ ልጅ ምን አሟርቶ ነው፣ ምን አድርጎ ነው፣ ምን አግኝቶ ነው እያሉ ቢነዘንዙህ ፈጽመህ ወደ ኋላ አትመለስ። ወደ ኋላው የሚመለስ ወደ ጥፋቱ የሚመለስ ውሻ ብቻ ነው። አንተ ደግሞ ክቡር ሰው ነህ። ሰላም ዋልልኝ። መልካም ዕለተ ሰንበት።